ቅዱስ ጊዮርጊስ በአራቱ የውጪ ተጫዋቾች ዙሪያ የመጨረሻ ውሳኔውን ሰጥቷል። ሰላም ጤና ይስጥልን የስፖርት አፍቃሪያን፣ ዛሬ ከፈረሰኞቹ ካምፕ የወጣ አንድ እጅግ ትኩስና ያልተጠበቀ ሰበር መረጃን ይዘንላችሁ ቀርበናል። በቅርቡ ስብስቡን ለማጠናከር አራት የውጭ ሀገር ተጫዋቾችን አስመጥቶ የነበረው ቅዱስ ጊዮርጊስ ከዓለም አቀፉ የእግር ኳስ ማህበር ፊፋ የደረሰው ያልተጠበቀ ምላሽ ተከትሎ በአስቸኳይ ስብሰባ የመጨረሻ ውሳኔውን አሳልፏል። ብስራት ሬዲዮና የስፖርት ዝግጅት ክፍል ከክለቡ ታማኝ ምንጮች እንዳረጋገጠው ከሆነ ፈረሰኞቹ ከአራቱ የውጭ ተጫዋቾች መካከል ከሶስቱ ጋር ለመለያየት ተገደዋል። ለመሆኑ ነገሩ ምንድነው የሚለውን እንመልከት። ፊፋ በክለቡ ላይ ባለው የዝውውር እገዳ ምክንያት እነዚህን አራት አዳዲስ ተጫዋቾች በይፋ ማስመዝገብ አትችሉም ማለቱን ተከትሎ የክለቡ የስራ አመራር የአሰልጣኞችና የቴክኒክ ምክር ሐሳብ እንግዲህ መሰረት በማድረግ ፈጣን እርምጃ ወስዷል። በዚህ መሰረት ሶስቱ ተጫዋቾች ወደ ሀገራቸው እንዲመለሱ ተደርገዋል። ነገር ግን ከነዚህ አራት ተጫዋቾች መካከል ፈረሰኞቹ በአንድ ወጣት ኮከብ ላይ ያላቸው እምነት አላጡም ነበር። እሱም በአልጄሪያ ሊግ ውስጥ በመጫወት ላይ የነበረው ወጣቱ አጥቂ ክሪስቲ ቶሉንጋ ነው። ክለቡ ክሪስቲ ቶሉንጋ ላይ እንግዲህ ለመቀጠል የወሰነው ተጫዋቹ ያለው እድሜና አስደናቂ ብቃት ለቡድኑ የወደፊት ጉዞ ወሳኝ መሆኑን አሰልጣኞች በሪፖርታቸው ስለገለጹ ነው። ክሪስቲ የ20 ዓመት ወጣት አጥቂ ስፍራ ተጫዋች ሲሆን ለሀገሩ ከ23 ዓመት በታች ብሔራዊ ቡድን ተሰልፎ ተጫውቷል። ክሪስቲ ለሀገሩ ክለብ ዲያብሌስ ኖርዬስም እናም ደግሞ ለአልጄሪያው ፓራዶ ክለቦች ተጫውቷል። ትልቁና አስደሳቹ ዜና ደግሞ ኮንጓዊ አጥቂ ክሪስቲ ቶሉንጋ የፊፋ እገዳ እልባት አግኝቶ በይፋ ሜዳ እስኪገባ ድረስ ከቡድኑ ጋር በመሆን መደበኛ ልምምዱን ለመቀጠልና በትዕግስት ለመጠበቅ ከክለቡ አመራሮች ጋር ሙሉ ለሙሉ ስምምነት ላይ ደርሷል። የስፖርት ቤተሰቦች ቅዱስ ጊዮርጊስ ሶስቱን ተጫዋቾች አሰናብቶ ወጣቱን አጥቂ ክሪስቲን ቶሉንጋን ብቻ ለማቆየት የወሰነው ውሳኔ ምን ያህል ታክቲካዊና ትክክለኛ ይመስላችኋል? የፈረሰኞቹ የፊፋ እገዳስ መቼ እልባት ያገኘውን? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮን ላይክና ሰብስክራይብ ማድረጋችሁን አትርሱ።